ሰላም ውድና የተከበራችሁ የዶክተር ኮምፒውተር ዩቲዩብ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ እያልኩኝ ዛሬ 8ኛውን ክፍል ቪዲዮ ይዤላችሁ ቀርቤያለሁ። የምንመለከተው በተግባር ጭምር የምናየው የምንማርበት የዊንዶውስ ቴክኒክ እና ኦፕሬሽኖችን ነው። ይህም በግራፊካል ዩዘር ኢንተርፌስ ላይ እንዴት ነገሮችን እንጠቀማለን የሚለው ሌተስት የሆነ የግራፊካል ዩዘር ኢንተርፌስ ኦፕሬሽኖች እስከ ቪዲዮ ፍጻሜ ድረስ እንድትከታተሉ ጋብዛችኋለሁ። የዚህ ቪዲዮ ዋና ጥቅሙ እንድታገኙ ማለት ነው። ምንድነው የምነግራችሁ ነገር ቪዲዮ ከጠቀማችሁና እኛ የምንለቀው ቪዲዮ የሚጠቅማችሁ የሚያስደስታችሁ ከሆነ ባካችሁ ሰብስክራይብ ማድረግ እንዲሁም ላይክ ማድረግ እንዳትረሱላለሁ። ስለዚህ ይህ ቪዲዮ ከባለፈው ቪዲዮ የተሻለ ውጤት እንዲያመጣ በደንብ ሰብስክራይብ አድርጉ ቻናሉ። እንዲሁም ይህን ቪዲዮ ላይክ ማድረግ እንዳትረሱ። ወደ ቲዩቶሪያል ውድ ተመልካቾች የመጀመሪያ የማሳያችሁ ክሬት ኤ ፎልደር የሚለው ነው። በግራፊካል ዩዘር ኢንተርፌስ ላይ ወይም ዊንዶውስ ላይ ስንመጡ የመጀመሪያው ኤክሰርሳይዝ ማድረግ የምንጀምረው ወይም እንድታውቁ የምንፈልገው ነገር የፎልደር አፈጣጠር ነው። ምክንያቱም ይሄ የቱቶሪያሎች ሁሉ መጀመሪያ ነው። አብዛኛውን ጊዜ ወደ ግራፊካል ዩዘር ኢንተርፌስ ስንመጣ ፎልደር እንዴት ክሬት ማድረግ እንችላለን የሚለው በጣም ቤዚክ የሆነ ኦፕሬሽን ነው ማለት ነው። ስለዚህ ምንድነው የምታደርጉት? ዴስክቶፕ ላይ ትሄዱና ራይት ክሊክ ታደርጋላችሁ። ከዛው ኒው ከዛው ፎልደር ትላላችሁ። ፎልደር ካላችሁ በኋላ ምርጫውን ታይፕ ዩር ፉል ኔም ይላል። እዚህ ጋር ሙሉ ስማችሁን ጽፋላችሁ ማለት ነው። ለምሳሌ እዚህ ጋር የታችሁ ከሆነ እኔ እስማኤል ከድር ብዬ ሙሉ ስሜን ጽፌያለሁ ማለት ነው። እናንተም ሄዱና ራይት ክሊክ አድርጉ ዴስክቶፕ ላይ ልክ እንደዚህ ማለት ነው። ከዛው ኒው በሉ። ከዛው እዚህ ጋር ፎልደር ትላላችሁ። ይሄ ሲመጣላችሁ እዚህ ጋር ስማችሁን ጻፉ ማለት ነው። እስማኤል ከድር ብዬ ጻፍኩኝ። እኔ ኦሬዲ ሴቭ ስላረኩኝ ኦሬዲ አለ ይላል የስ ስለዋለሁ ማለት ነው። ችግር የለውም። እናንተም በዚህ አይነት መልኩ የመጀመሪያውን ፎልደር ክሬት ታደርጋላችሁ ማለት ነው። ልክ እኔ ክሬት እንዳረኩት እንደዚሁ ክሬት አድርጉ። ቪዲዮን ፓውስ እያደረጋችሁ ቢሆንም አድርጎ ማለት ነው። አብረን እየሰራን እንሄዳለን። አይዟችሁ በርቱ። እዚህ ጋር ትመጡና ደግሞ ምን ታደርጋላችሁ? አሁን ዋንስ ፎልደር ክሬት አድርጋችሁ በስማችሁ አሁን ደግሞ ምንድነው ክሬት የምናደርገው? ሰብ ፎልደር ማለት ነው። እንግዲህ ሰብ ፎልደር ምንድነው? በአንድ ፎልደር ውስጥ ሌላ ፎልደር መፍጠር፣ ይሄ ሰብ ፎልደር ይባላል ማለት ነው። በአንድ ፎልደር ውስጥ ሌላ ፎልደር፣ ይሄ ሰብ ፎልደር እንለዋለን ማለት ነው። ሰብ ፎልደር ለመፍጠር ደግሞ ምን እናደርጋለን? መጀመሪያ ክሬት ያደረግነው ፎልደር አለ እዚህ ጋር። ለምሳሌ ለየት አድርጌ ላምጣ ወደዚህ። ያውን እስማኤል ከድር የሚለው አለ። እናንተም የራሳችሁን በስማችሁ ክሬት ያደረጋችሁት አለ። እሱን ክፈቱት። እሱን ከከፈታችሁት በኋላ ደብል ክሊክ አድርገ ነው ማለት ነው ምን ከፍተው ስለ ደብል ክሊክ ምናምን ደግሞ ቀጣይ እናያለን በደንብ። ኤኒዌይ ስትከፍቱ ምን ማድረግ ትችላላችሁ? ራይት ክሊክ ኦፕን ማድረግ ትችላላችሁ ማለት ነው። ራይት ክሊክ ኦፕን ብላችሁ ክፈቱት። ከዛ በኋላ ራይት ክሊክ ኦፕን ወይም ደብል ክሊክ አድርጋችሁ ክፈቱት። ከዛ ውስጡ ራይት ክሊክ አድርጉ። ውስጡ ራይት ክሊክ አድርጉና ኒው ፎልደር የሚል ምረጡ። አሁንም እዛው እዚህ ላይ የተሰጠውን መመሪያ ጽፋላችሁ። ምንድነው የተሰጠው መመሪያ? እዚህ ጋር እንደ ምሳሌ ማለት ነው እንድታውቁት ነው ብንፈልገው እኛ የተሰጠው መመሪያ ፈርስት ይር ትላላችሁ ማለት ነው። የመጀመሪያውን ፈርስት ይር። ስለዚህ ይህንን ፈርስት ይር አንድ ሰብ ፎልደር ፈጠርኩኝ ማለት ነው። አሁንም እዚህ ጋር መጣና ኢንሳይድ ክሬት ኤ ፎልደር ሰከንድ ይር። አሁንም እዛ ውስጥ ደግሞ ሰከንድ ይር እዛ ውስጥ ከፍቼው ደብል ክሊክ አድርጌ አሁንም እዚህ ውስጥ ሰከንድ ይር ኢንሳይድ ሰከንድ ይር ሰርድ ይር እዛ ውስጥ ደግሞ አሁንም ሰርድ ይር ከፍታችሁት ማለት ነው። ኦኬ ከፍታችሁት ሰርድ ይር አሁን ይፈጠር ማለት ነው። እዚህ ጋር ስማችን አለ። ፈርስት ይርን ስንከፍት ሰከንድ ይር ይመጣል። ሰከንድ ይርን ስንከፍት ሰርድ ይር ይመጣል። ይሄው እንደዚህ ማለት ነው። ለምሳሌ እኔ ኮሌጅ ወይ ዩኒቨርሲቲ መማር ከሆነ የመጀመሪያ አመት ላይ ፈርስት ይር ኮርሶች እንዳለ እዚህ ጋር አስቀምጣቸዋለሁ ማለት ነው። ለምሳሌ የሆነ ፋይል አሁን እዚህ ጋር ለምሳሌ አንድ ፋይል አለኝ ብለ ይሄን ፋይል የመጀመሪያ አመት ፋይል ከሆነ እዚህ ጋር ላስቀምጥ እችላለሁ። ሰከንድ ይር ላይ ሌላ ሰከንድ ይር ፋይል ሊኖረኝ ይችላል እዚህ ጋር አስቀምጣለሁ። ሰርድ ይር ፋይሎች ደግሞ እንደገና የሶስተኛ አመት ፋይሎች ሊኖረኝ ይችላሉ እዚህ ጋር አስቀምጣቸዋለሁ ማለት ነው። ስለዚህ በዚህ አይነት መልኩ ፋይሎቻችሁን ማኔጅ ማድረግ ትችላላችሁ ለማለት ያህል ነው። እናንተ በተመቻችሁ አይነት መልኩ ማስቀመጥ ትችላላችሁ። በዚህ ቪዲዮ ላይ የምንረዳው ግን ምንድነው ለማስተማር የፈለግነው እንዴት ፎልደር እና ሰብ ፎልደር ምንድነው የሚለውን ኮንሰፕቱን እንድታውቁና የፎልደር እና የሰብ ፎልደር ዋና ጠቀሜታ ምንድነው ፋይሎችን ኦርጋናይዝ አድርጎ ለማስቀመጥ ነው ማለት ነው። አንድ ሰው ፋይሉን በተሻለ ሁኔታ ሂራርኪካሊ ኦርጋናይዝ አድርጎ ለማስቀመጥ ምን መጠቀም ይችላል ማለት ነው? ፎልደርና ሰብ ፎልደር ኮንሰፕትን ተጠቅሞ ፋይሉን ኦርጋናይዝ አድርጎ ማስቀመጥ ይችላል። አንድ ቢሮ ውስጥ የሚሰራ ሰው ለምሳሌ ፋይሉን እንደዚህ ማስቀመጥ ይችላል ማለት ነው። ለምሳሌ የአስተዳደር ፋይል፣ የፋይናንስ ፋይል፣ የግዢ ፋይል እንደዚህ ብሎ ፎልደርና ሰብ ፎልደር ክሬት ማድረግ ይችላል። ስቶር ውስጥ የሚሰራ ሰው እንደዛው የስቶር ፋይሉን ኦርጋናይዝ አድርጎ ማስቀመጥ ይችላል ማለት ነው። ለምሳሌ ስቶር
ለምሳሌ ቋሚ እቃ፣ አላቂ እቃ እንደዚህ ብሎ ስቶር ፋይሎችን ማስቀመጥ ይችላል ማለት ነው። በየትኛውም ቢዝነስ ዙሪያ የሚሰራ ሰው የራሱን ቢዝነስ ወይም የራሱን ፋይል እንደዛ አሬንጅ አድርጎ ማስቀመጥ ይችላል ማለት ነው። እንግዲህ ቀጣይ የምናየው ደግሞ ምንድነው ክሬት ሲምፕል ፋይል ነው። ሲምፕል ፋይል ወይም ቀለል ያለ ፋይል እንዴት ክሬት ማድረግ እንደሆነ ማለት ነው። ለአንድ ኮምፒውተር ቢግነር የሆነ ሰው ወይም ደግሞ ለኮምፒውተር ትምህርት አዲስ የሆነ ሰው እንግዲህ መጀመሪያ ለእነዚህ ነገሮች ሁሉ አዲስ ይሆናል ማለት ነው። ስለዚህ እኛም ዋና አላማችን ምንድነው ገና ጀማሪ ለሆኑ የኮምፒውተር ትምህርትን ገና ለሚጀምሩ ሰዎች ከስክራች ከመጀመሪያው እንዲያውቁ ነው የምንፈልገው ማለት ነው። ስለዚህ መጀመሪያ ቀላል ፋይል እንዴት ክሬት ማድረግ እንችላለን ማለት ነው። ለምሳሌ ኦፕን ኖትፓድ ይላል። የመጀመሪያው ላይ ኦፕን ኖትፓድ ክሊክ ስታርት ኤንድ ሰርች ቦክስ ታይፕ ኖትፓድ ሰርች ቦክስ ላይ ሄደን ኖትፓድ ብለን እንጽፋለን ይላል። ለምሳሌ እዚህ ጋር መጣውና ያው እዚህ ጋር ሰርች ቦክስ ይሄ ነው። እዚህ ጋር ኖትፓድ ብዬ ጻፍኩኝ። እስኪ ይሄው መጣ ማለት ነው። ከፈትኩኝ። ከዛ በኋላ ይሄ የምትከፍቱበት አማራጭ ነው። በመጀመሪያው ካላገኛችሁ በዚህ መንገድ ሂዱ ለማለት ነው። ክሊክ ስታርት ኦል ፕሮግራም አክሰሰሪስ ኖትፓድ። ይሄ ሁለተኛው ኖትፓድን ለመክፈት የምትጠቀሙበት መንገድ ነው። ሁለተኛ ትዕዛዝ ምንድነው የሚለው ታይፕ ሾርት ኖት አባውት ዮርሰልፍ ኢንክሉዲንግ ዮር ሾርት ስቶሪ ዮር ፉል ኔም በርዝ ዴት በርዝ ፕሌስ ምናምን እነዚህ ነገሮች ጻፉ ይላል። እንግዲህ እነዚህ ክላስ ላይ የሚሰሩ ኤክሰርሳይሶች ናቸውና እናንተም እንድታቁበት ያው ኤክሰርሳይዝ እንድታደርጉበት ጭምር ያዘጋጀሁት ነው። እዚህ ጋር ምን ይላል ታይትል ሾርት ስቶሪ ይላል። ታይትሉን ሾርት ስቶሪ ይላል። ሾርት ስቶሪ ይላል። ምን ይላል ቀጣይ ዮር ፉል ኔም ይላል። እዚህ ጋር ወረድ ብዬ ደግሞ ስሜን ሙሉ ስም እስማኤል ከድር ሙሳ ይላል። እሺ ቀጣይ ደግሞ በርዝ ዴት በርዝ ፕሌስ ይላል። በርዝ ዴት በርዝ ፕሌስ ፕሪቪየስ ኳሊፊኬሽን ኤንድ ከረንት ኤጁኬሽናል ስታተስ በርዝ ፕሌስ አጋሩ ልበል previous qualification and current educational status BA degree save under file your name by the file name history ይሄንን ፋይል ሂስቶሪ ብላችሁ በስማችሁ ስር ሴቭ አድርጉ። እሱን ደግሞ አሳያችኋለሁ። አንድ ፋይል ክሬት ካደረጋችሁ በኋላ እንዴት ነው ቅድም የፈጠራችሁ ፎልደሩ ሴቭ የምታደርጉት። እንግዲህ የዚህ ኤክሰርሳይዝ አላማ ምንድነው አንድን በቀላሉ አንድን ፋይል እንዴት ክሬት እንደምታደርጉ በዚህ አጋጣሚ እንዴት እንደምትጽፉ ከዛ በኋላ እንዴት ሴቭ እንደምታደርጉ ሴቭ ማድረግ ብቻም ሳይሆን አንድን ፋይል እናንተ መጀመሪያ ክሬት ያደረጋችሁት ፎልደር ውስጥ ወይም በአንድ ፎልደር ውስጥ ኦርጋናይዝ አድርጋችሁ እንዴት እንደምታስቀምጡ የሚል ነው። ኦኬ ቢኤ ዲግሪ ያልኩኝ እዚህ ጋር ኢንፎርሜሽን ቴክኖሎጂ ልበለውና ሙሉ ላርገው የተንጠለጠለ ሐሳብ ስለሆነ ነው። ይሄን ፋይል ሴቭ አስ ብዬ ከዛው ዴስክቶፕ ላይ መጣለው። አንደኛ አንድን ፋይል ሴቭ ስናደርግ ፋይል ላይ እንገባለን። ከዛው ሴቭ አስ እንላለን። ቀጣይ ሎኬሽን ነው የምንመርጠው። ሎኬሽን ፎልደር ዴስክቶፕ ነው። ቀጣይ ሴቭ የምናደርግበት ፎልደር ነው ይሄው እስማኤል ከድር የሚለው ነው። እሱን መርጣለሁ። ያው አንደር ዩር ኔም ነው የሚለው መመሪያው በስማችሁ ስር ነው የሚለው። ይሄው ሴቭ አድርጉ። ሴቭ ዘ ፋይል አንደር ዩር ኔም ማለት የራሳችሁ ማለት ነው። ባይ ዘ ፋይል ኔም በፋይል ኔም ምን ሂስቶሪ በሚል ፋይል ኔም ማለት ነው። እናንተም ክላስ ውስጥ መምህር ኤክሰርሳይዝ አድርጎ ብሎ የሆነ ነገር ሲሰጣችሁ ማለት ነው እንደዛ መምህሩ እንዳዘዛችሁ ስሩ ማለት ነው። ምክንያቱም አንዳንድ ጊዜ በማወቅም ባለማወቅም የተለየ ነገር የምትሰሩ ከሆነ ወይ ከሚታዘዘው ውጭ የምትሰሩ ከሆነ አንዳንድ መመሪያዎች ሲሰጡ ወይም አንዳንድ ኤግዛምፕሎች ያን ነገር ላይ ተመስርቶ ሲሰጡ ትደነጋገራላችሁ ማለት ነውና ብታቁም ባታቁም በታዘዛችሁ መሰረት ስሩ ማለት ነው። ስለዚህ እናንተም ሂስትሪ ብላችሁ ጻፉ ማለት ነው። ይሄን ሂስትሪ ሴቭ አልኩኝ። ከዛው ይሄን ወጣለው ማለት ነው። እናንተም ቪዲዮን ፓውስ ያደረጋችሁ ኤክሰርሳይዝ አድርጉ። ከዛው ይሄው አሁን ስከፍት ሂስትሪ የሚለውን ፋይል አገኘዋለሁ ማለት ነው። እዚህ ጋር በጣም አሪፍ። አሁን እቺን ፓርት ጨረስን ማለት ነው። አሁን ቀጣይ ዊንዶውስ ኦፕሬሽን ኤንድ ቴክኒክስ እንግዲህ ፖይንት ማለት ምንድነው፣ ክሊክ ደብል ክሊክ እነዚህ እናያቸዋለን ማለት ነው። ፖይንት ማለት ምንድነው? ለምሳሌ ሙቪንግ ዩር ማውስ ሶ ዘ ፖይንተር አፒርስ ቱ ቢ ታቺንግ አን አይተም። ፖይንት ማለት ምንድነው? ልክ እንደዚህ አሁን ማውዛችሁን የሆነ ቦታ ላይ እንደዚህ መጠቀም ማለት ነው። ሳትነኩት ዝም ብላችሁ ላዩ ላይ ማሳረፍ ኤ ፖይንት ይባላል። ለምሳሌ አሁን እስማኤል ከድር የሚለው ፎልደር ላይ ያው እንደዚህ ያረኩ አያችሁ፣ ሳረግ ፖይንት አረገ ማለት ነው። ፖይንት ሳረግ እንደዚህ ትቀየራለች እንትና እዚህ ብራይት የሆነ ቦታ ላይ ልውሰድና ላሳያችሁ። ይሄው ተቀየረ። ለምሳሌ እዚህ ፒሲ ላይ እንዲሰረቅ ተቀየረ። ይሄው የሆነ ጽሁፍ አመጣ። ይሄ ማለት ፖይንት ማለት ምንድነው? አንድ ነገር ላይ መጠቆም ማለት ነው። ከዛ በኋላ ክሊክ ማድረግም ራይት ክሊክ ማድረግም ትችላላችሁ ማለት ነው። ፖይንት ማድረግ ማለት አንድ ነገር ላይ እንደዚህ ጠቆሞ ማስቀመጥ ነው፣ ክሊክ ሳታረጉት ማለት ነው። ቀጣይ ደግሞ ክሊክ ነው። ክሊክ ደግሞ ምንድነው? በሌፍት ማውዛችን አንድ ጊዜ ጠቅ ማድረግ ማለት ነው። አሁን ለምሳሌ የእስማኤል ከድር የሚለው ፋይል አለ። አንዴ በሌፍት ክሊክ ይው ጠቅ አርኩት። ይሄ ክሊክ ይባላል ማለት ነው። ክሊክ ማለት አንድ ጊዜ ይሄው
ዚስ ፒሲ ላይ ያው አንዴ ጠቃረኩኝ። ቀጣይ ደግሞ ደብል ክሊክ ነው። ደብል ክሊክ ማለት ምንድነው? ሌፍት ክሊካችን ሁለት ጊዜ አከታትሎ መንካት ማለት ነው። ያ ማለት አንድ ነገር ላይ ደብል ክሊክ የምናደርግ ከሆነ አንድን ፎልደር ለመክፈት ይጠቅማል ማለት ነው። ለምሳሌ የእስማኤል ከድር የሚለውን ሁለት ጊዜ አከታትዬ ያለማቋረጥ ይኸው እንደዚህ ብነካ ይከፍታል ማለት ነው። ሌላ ትሪፕል ክሊክ የሚላለ ትሪፕል ክሊክ እንግዲህ 3 ጊዜ ክሊክ ማድረግ ነው። ይሄ ሁሉም ቦታ ላይ ስራ ይችላል። እዚህ ዊንዶው ላይ ከመጣችሁ 3 ጊዜ ብታደርጉ ምንም ትርጉም የለውም፣ ያው መክፈት ነው። ትሪፕል ክሊክ አንዳንድ ቦታ ላይ ልታገኙ ይችላላችሁ። በተለይ ማይክሮሶፍት ወርድ ላይ ለምሳሌ ያሳያችኋለሁ። እዚህ ጋር አሁን ፓራግራፍ ፈጠርኩኝ። አሁን ሁለቴ ክሊክ ባረግ ይኸው እቺን ኦን የምትለዋን ሴሌክት ያደርጋል። ለምሳሌ ዶክመንት የምትለዋን እቺን ሁለቴ ክሊክ ላርግ፣ ይኸው ዶክመንት የምትለዋን ሁለቴ ባረግ ራሱ ደብል ክሊክ ባረግ እሷን ብቻ ነው የሚመርጠው ማለት ነው። ትሪፕል ክሊክ ባረግ ግን ትሪፕል ክሊክ ማለት 3 ጊዜ ማለት ነው። ሌፍት ክሊክን 3 ጊዜ መንካት ማለት ነው። ይህ ምን ያደርጋል መሰላችሁ? አንድን ፓራግራፍ ሴሌክት ያደርጋል ማለት ነው። አንድን ፓራግራፍ ማለት ነው። ያ ማለት አሁን ለምሳሌ ደብል ክሊክ ካረኩኝ ይኸው አንድን ወርድ ነው፣ አንድን ቃል ነው ይኸው ሴሌክት የሚያደርገው። 3 ጊዜ ከሆነ ግን ሙሉ ፓራግራፉን አንደኛውን ፓራግራፍ ሴሌክት ያደርጋል ማለት ነው። 3 ጊዜ ላርክ ይሄው 3 ጊዜ ሳረግ እንደዚህ ያደርጋል ማለት ነው። ይሄው 3 ጊዜ ማለት ነው። ስለዚህ ሌላ ሴሌክት ነው። አንድን አይተም መንካት ሴሌክት ይባላል ማለት ነው። ሴሌክት ማድረግ ምንድነው? አንድን ነገር ኮፒ ለማድረግም ሊሆን ይችላል፣ ድራግ ለማድረግም ሊሆን ይችላል። አንድን ነገር ክሊክ ማድረግ ያው ሴሌክት ይባላል። ለምሳሌ አሁን ይሄንን እስማኤል የሚለው እንዲህ አሁን ሴሌክት አደረኩት። ይሄ ሲንግል ሴሌክሽን ነው። በሌላ ሴሌክት ግን ምንድነው? ለምሳሌ በርካታ ነገሮች ሲሆኑ ልክ እዚህ ጋር እንዳለው ማለት ነው። ሴሌክት ለማድረግ ምንድነው የምናደርገው? አንድ ፎልደር ከሆነ ያው ክሊክም ካረግን እንደ ሴሌክት ሊቆጠር ይችላል። ግን ኖርማል ሴሌክሽን የሆነ አይተምን ለምሳሌ ክሊክ ታረጋላችሁ። ካረጋችሁ በኋላ በርካታ ነገሮችን ለምሳሌ ሴሌክት ማድረግ ከፈለጋችሁ የሆነ አይተምን እንዲህ ክሊክ ካረጋችሁ በኋላ ከዛው ማውዛችሁን ሌፍት በተናችሁን ወደታች ትጫኑና ድራግ ታረጋላችሁ። ከዛ በኋላ ትለቃላችሁ። ለምሳሌ አሁን እዚህ ጋር ላሳያችሁና እዚህ ጋር አሁን እነዚህ የምታቸው ፋይሎች አሉ። እዚህ ባዶ ቦታ ላይ ለምሳሌ ክሊክ ላርግ ዝም ብዬ ነው ያው ክሊክ አረኩኝ፣ ሌፍት ክሊክ አረኩኝ። እዚህ ጋር ይታያቸዋል የሆነ መስመር ነገር ሲያወጣ ከዛው እንደዚህ አድርጌ እንዲህ ሴሌክት አረጋቸዋለሁ። ዝም ብዬ ወደ ታች ይርኩ ማለት ነው። ያው ሴሌክት አረጋልኝ ማለት ነው። ከመሃል አንዱን ዝም ብዬ አንዱን ይዤ እንደዚህ ድራግ አድርጌ እዚህ ጋር እስማኤል የሚለው ፎልደር ውስጥ ዝም ብዬ እንደዚህ ብከታቸው ሙሉ ወደዛ ይሄዳሉ ማለት ነው። ያው አንዱ ሙቭ ለበል ወደ ቦታ ይመለሳል ማለት ነው። አንዱ ሙቭ ካልኩት። ስለዚህ ሴሌክት ማድረግ ምንድነው? የሆነ ባዶ ቦታ ላይ እንደዚህ ክሊክ አድርጋችሁ እንደዚህ ሴሌክት ማድረግ ይችላልላችሁ ማለት ነው። ወደ ማይክሮሶፍት ወርድ ከመጣን ደግሞ ለምሳሌ ሴሌክት ማለት ምንድነው? የማውስ ከርሰራችሁን የሆነ ቦታ ላይ ታስቀምጡና እንደዚህ ከዛ ሌፍት ክሊክን ተጭናችሁ ሳትለቁ እንደዚህ ሴሌክት ታረጋላችሁ ማለት ነው። ይህ ሴሌክት ይባላል። ኮፒ ለማድረግም ሊሆን ይችላል፣ ከት ለማድረግም እንደዚህ ሊሆን ይችላል፣ መጠቀም ይችላላችሁ። በሌላ አማራጭ ሴሌክት ለማድረግ ከኪቦርዳችሁ ላይ ስፔሻሊ ወርድ ውስጥ እንዲሁም የተለያየ ኤዲተር ቦታ ላይ ማለት ነው ከቴክስት ጋር ተያይዞ ሽፍትን ተጭናችሁ እዚህ ጋር ለምሳሌ ያው ሽፍትን ተጭኜ ዝም ብዬ የሆነ ቦታ ላይ ክሊክ ባረግ ያው ለምሳሌ እዚህ ጋር ክሊክ ባረግ ሽፍትን ከተጫንኩበት ቦታ አንስቶ እዚህ ክሊክ እስካረኩበት ድረስ ያለውን ሴሌክት ያደርግልኛል ማለት ነው። ለምሳሌ እዚህ ጋር ሞስት ኮንትሮል የሚለው ቦታ ላይ ሽፍትን ተጭኜ እዚህ መጨረሻ ላይ ዝም ብዬ ክሊክ ባረግ ያው ሴሌክት ያደርጋል። እዚህ ጋር እንዲህ ክሊክ ባረግ ክሊክ እስካረኩበት ድረስ ያለውን ሴሌክት ያደርጋል ማለት ነው። ይሄ ሴሌክት ኦፕሬሽን ይባላል ማለት ነው። እናንተም ይህን ኤክሰርሳይዝ እያደረጋችሁ መሄድ ያለባችሁ ቪዲዮን ፓውስ እያደረጋችሁ ማለት ነው። ይህንን ካየን በኋላ ድራግ ደግሞ እናያለን። ድራግ ፖይንት ቱ ዘ ኦብጀክት ኦን ዘ ስክሪን ኤንድ ፕሬስ ኤንድ ሆልድ ፕራይመሪ በተን። ፕራይመሪ በተን ማለት ያው ሌፍት ክሊክ ነው። ሙቭ ዘ ኦብጀክት ቱ ኤ ኒው ሎኬሽን ኤንድ ዘን ሪሊዝ ዘ ፕራይመሪ በተን። ቅድም ያደረኩትን ማለት ነው። ቅድም አንድ ላይ ያሳያቻችኋለሁ። ድራግ ማለት ምን ማለት ነው? ለምሳሌ እነዚህን አይተሞች ሴሌክት አደረኳቸው። ካረኳቸው በኋላ አንድ አይተም ላይ ዝም ብዬ ክሊክ አረጋለሁ። ፕራይመሪ በተን ማለት ክሊክ ማድረግ ነው። ክሊክ አድርጌ እንዲ ድራግ አድርግና የሆነ ፎልደር ውስጥ ለምሳሌ እዚህ የኔ ፎልደር ውስጥ ያው ሪሊዝ አረኩት፣ ለቀኩት ማለት ለቀኩት ገባ ማለት ነው። ስለዚህ ይሄ ድራግ እንለዋለን። ስንለቀው ምን እንለዋለን? ድሮፕ እንለዋለን ማለት ነው። ምናልባት እዚህ ጋር ለብቻ ከመጣ ኮንሰፕቱ አንድ ነው። ድራግ ይሄው ድራግ ኤንድ ድሮፕ አመጣ ማለት ነው። ድራግ ኤንድ ድሮፕ ማለት ምንድነው? ልክ አሁን ድራግ አድርጌ ነበራ ልክ እዛ ፎልደር ውስጥ ስለቀው ድሮፕ አረኩት ማለት ነው፣ ለቀኩት ማለት ነው። ስለዚህ ይሄን እንለፈው። ኮፒ ፔስት የሚላለ ኮፒ ፔስት ማለት ምንድነው? አንድን አይተም ኮፒ አድርጋችሁ ወደ ሌላ ቦታ ማስተላለፍ ማለት ነው። ሙቪንግ አን አይተም ዊዝ ኪፒንግ ዘ ኦሪጂናል ፋይል። አንድን አይተም ኦሪጂናል ፋይሉ ከቦታው ሳይነሳ ሌላ ቦታ ኮፒ ማድረግ ከፈለጋችሁ ኮፒ መጠቀም ትችላላችሁ። ለምሳሌ እነዚህ ፋይሎች ሴሌክት አረኩና ኮፒ አልኩኝ። ከዛው እዚህ የኔን ፎልደር ከፈትኩና ውስጡ
ፔስት አልኩኝ። ከዛው ይሄው እንደምታዩት ኮፒ አድርጎ አምጥቶልኛል። ኮፒ ስላልኩኝ ኦሪጂናል ፋይሉ ከቦታው አለ ማለት ነው፣ ኮፒውን ስለወሰድኩኝ ማለት ነው። ኦኬ ቀጣይ ደግሞ እናያለን። እሺ ሌላ ከት ፔስት ነው። ከት ፔስት ምንድነው ነው? ለምሳሌ ከት ፔስት የሚጠቅመው ምንድነው? ከት ፔስት አንድን ፋይል ሙቪንግ አን አይተም ዊዛውት ኪፒንግ ዘ ኦሪጂናል ፋይል ማለት ነው። አንድን አይተም ኦሪጂናል ፋይሉ ከቦታው እንዳይቀመጥ ሆኖ ሙቭ ስታደርጉት ያ ከት ፔስት ይሆናል ማለት ነው። ስለዚህ አሁን ለምሳሌ ምን እናደርጋለን? እነዚህን ሴሌክት እናደርጋለን ማለት ነው። ልክ እንደቀደሙ ሴሌክት እናደርግና አሁን ደግሞ ምን አደርጋለሁ? ከት እለዋለሁ ማለት ነው። ከት ብዬ እዚህ ፔስት አደርጋለሁ። ኦልሬዲ ስላለ ሪፕሌስ እለዋለሁ። ይሄው እንደምታዩት ከት ስለው ከቦታው ላይ ሙቭ ይሆናል። ኮፒና ከት ሳረግ የተጠቀምኳቸው ኮፒ ለማድረግ አንድን አይተም ሴሌክት ታደርጋላችሁ። ከዛው ኮንትሮል ነክታችሁ ሲ መጫን ትችላላችሁ ማለት ነው። እነዚህ ፔስት ለማድረግ ደግሞ ኮንትሮል ፕላስ ቪ መጠቀም ትችላላችሁ። እንዲሁም ከት ለማድረግ ኮንትሮል ፕላስ ኤክስ መጠቀም ትችላላችሁ። ፔስት ለማድረግ ደግሞ ኮንትሮል ፕላስ ቪ ማለት ነው። ስለዚህ እነዚህ ሾርት ከቶች ናቸው ማለት ነው። አሁን ሙቪንግ ኦብጀክት ነው። ሙቪንግ ኦብጀክት ማለት ምንድነው? አንድን ኦብጀክት ቦታ መቀየር ማለት ነው። ይህ ማለት ምንድነው? ለምሳሌ ቅድም ማየታችሁ ከሆነ ድራግ ኤንድ ድሮፕ ያው ሙቪንግ ይባላል። ቅድም አይታችኋል። ስራ አንድን አይተም እንደዚህ ሴሌክት አድርጋችሁ ለምሳሌ የአማሪክ ፎንት የምትለዋል እቺን ፎልደር አይታችኋል። እንዲወሰርኩና እንደዚህ ድራግ አድርጌ እዚህ ባስገባ ያው ከዚህ ሙቭ ይሆናል፣ ይጠፋል ማለት ነው። መልሼ ደግሞ ወደዚህ ባመጣ ይኸው እነዚህ ፋይሎችንም አሁን መመለስ ስላለባቸው ይኸው ሴሌክት አረኳቸውና ይኸው እንደዚህ አምጥቼ እንደዚህ ለቀኳቸው እዚህ ጋር በቦታቸው ተመለሱ ማለት ነው። ሙቭ ማለት ይሄው ነው። በሌላ አነጋገር ሙቭ ማለት ምን ማለት ነው? ሴሌክት ኤንድ ድራግ ማለት ነው፣ ወይም ከት ኤንድ ፔስት ማለት ነው። ድራግ ኤንድ ድሮፕ፣ ሴሌክት አድርጋችሁ ድራግ አድርጋችሁ ድሮፕ ማድረግ፣ ከት አድርጋችሁ ፔስት ማድረግ፣ ያው ሁለቱም ኮንሰፕቱ ተመሳሳይ ነው ማለት ነው። ሌላ ሪኔም ነው። ሪኔም ማለት ደግሞ የአንድን ፋይል ስም ለመቀየር የሚጠቅም ኦፕሬሽን ነው። ሪኔም ማለት ቼንጂንግ ኦር ጊቪንግ ዘ ፋይል ኔም ኦፍ አን አይተም ማለት ነው። ሪኔም ስትሉ ለመቀየር ወይም ደግሞ ለመስጠትም ሊሆን ይችላል። ለመጀመሪያ ጊዜ ከሆነ ለመስጠትም ሊሆን ይችላል ወይ ለመቀየርም ሊሆን ይችላል ማለት ነው። ሪኔም ለማድረግ ራይት ክሊክ የሆነ አይተም ላይ ራይት ክሊክ ታደርጋላችሁ። ከዛው ሪኔም ከዛው ስም ሰጣላችሁ ማለት ነው። ሲምፕሊ ክሊክ ዘ ፋይል ኔም ኦፍ አን አይተም ኦር ቼንጅ ዘ ፋይል ኔም። ይሄ ሁለተኛው አማራጭ ነው። ሁለቱንም አማራጭ አሳያችኋለሁ። የመጀመሪያው አማራጭ ሪኔም ማድረግ፣ ያው ለምሳሌ የኔ ፎልደር ላይ ራይት ክሊክ ልበልና ሪኔም ብዬ የአያት ስም ልጨምር። ይሄው አሁን እስማኤል ከድር ብቻ ነበር ሪኔም አልኩና ሙሳ ጨመርኩበት ማለት ነው። ምናልባት ለማስተካከልም መጠቀም ትችላላችሁ። ሁለተኛው አማራጭ ደግሞ ምንድነው? አሁን የመጀመሪያው አማራጭ ራይት ክሊክ ሪኔም ብዬ ነው። ሁለተኛው አማራጭ ግን ምንድነው? ፎልደር ከሆነ ለምሳሌ ዝም ብላችሁ ቀስ ብላችሁ አንድ የዚህ ስሙ ላይ አንድ ክሊክ እንዲስታርጉ እንዲከፈት ይልላችኋል። አይታችኋል? ያው አንዴ ውስጡ ክሊክ ሳርግ እንዲከፈት ይላል። እዛኔ ሪኔም ማድረግ ይችላላችሁ ማለት ነው። ይሄ ቀላሉ አጠቃቀም ነው ማለት ነው። ሌላ ዴሊት ነው። ዴሊት ማለት ሙቪንግ አን አይተም ቱ ዘ ቴምፖራሪ አንዋንትድ ሎኬሽን ኮልድ ሪሳይክል ቢን። ሪሳይክል ቢን የሚባል አለ። ባይ ዲፎልት አንድ ዴሊት ያደረግነውን ነገር ወደዛ መጨመር ማለት ነው። ዴሊት ማለት ያ ማለት አሁን ለምሳሌ ይሄ እስማኤል ከድር ሙሳ የሚለውን አሁን ከኪቦርድ ላይ ዴሊት ኪን ተጭኜ ዴሊት ልበለው። ይኸው ዴሊትን ብቻ ነው። ዴሊት ስል ይኸው እዚህ መጥቶ ገባ። ይኸው ሪሳይክል ቢን የሚላለ ጊዜያዊ መቀመጫ ወደዚህ መጣ ማለት ነው። ይኸው እስማኤል ከድር ሙሳ ፋይሉ መጣ ማለት ነው። ይሄ ወደ ሪሳይክል ቢን ይከተዋል ማለት ነው። ኦኬ ሪስቶር። ሪስቶር ማለት ደግሞ ምንድነው? ሪስቶር ኪፒንግ ባክ ዴሊትድ አይተም ፍሮም ዘ ሪሳይክል ቢን። ቅድም ዴሊት ያደረጋችሁትን ወይም ከዚህ በፊት ዴሊት ያደረጋችሁትን አይተም ከሪሳይክል ቢን ወደ ኋላ መመለስ ወይም ወደ ነበረበት ቦታ መመለስ ሪስቶር ይባላል ማለት ነው። ለምሳሌ ኦፕን ሪሳይክል ቢን፣ ሪሳይክል ቢን ተከፍታላችሁ። ከዛው ራይት ክሊክ አድርጋችሁ ሪስቶር ትላላችሁ ይላል። ከዛው እስኪ አሁን መጣው ሪሳይክል ቢንን ይሄው ከፈትኩት ከዚህ ጋር። ከዛው ራይት ክሊክ አረኩኝ። ከዛው ሪስቶራል ተመለሰ። አዎ ተመለሰ ማለት ነው። ይሄውና ውድ ተመልካቾቼ እንግዲህ አሁን እያያችሁ ያላችሁት የስምንተኛውን ክፍል የዊንዶውስ ኦፕሬሽንና ቴክኒኩን ነው። ስለዚህ በጣም መጠንቀቅ ያለባችሁ ማለት ነው ተመልካቾቼ። እዚህ ጋር እቺ የመጨረሻዋ ነው ማለት ነው። እቺ የመጨረሻዋ በጣም አደገኛ ኦፕሬሽን ናት። shift plus delete ማለት ነው። this permanently deletes an item from the computer። የእናንተን ፋይል ከኮምፒውተራችሁ ላይ ሙሉ በሙሉ ያጠፋል ይሄ ኦፕሬሽን ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ። ይህ ማለት ምንድነው? at this time the file cannot move to the recycle bin, it will lost from the computer። ይህ ፋይል ሪሳይክል ቢን ውስጥ አይገባም፣ ከኮምፒውተራችሁ ከናካቴው ሊጠፋ ይችላል ማለት ነው። ኤኒዌይ በዚህ አይነት መልኩ የጠፉ ፋይሎች ካሉ ፋይል ሪከቨሪ የሚባሉ ሶፍትዌሮች አሉ። በነዛ ሪከቨሪ ሶፍትዌሮች በሺፍት ኤንድ ዴሊት እና በሌላም በፓርቲሽን መጥፋት፣ በቫይረስ በተለያየ መልኩ የጠፉ ፋይሎችን መመለስ የሚቻልበት ሚንስ አለ ማለት ነው። ኤኒዌይ ያን ያህል ከመሄድ በፊት መጠንቀቅ አለባችሁ ማለት ነው። ሺፍት ካረጋችሁ ከናካቴው ስለሚጠፋ ማለት ነው። ኤክሰርሳይዝ ምናደርግበት ሌላ ፋይል ክሬት እናርግና የአምሃሪክ የሚለውን አንድ ኮፒ ባክአፕ ኮፒ እዚሁ ልፍታ።
ልፍጠርና አሁን ይሄ አምሃሪክ ባካፕ ኮፒ ያለኝ ይሄንን አሳያችኋለሁ ማለት ነው። መጀመሪያ ሺፍትን ከኪቦርድ ላይ ተጫንኩኝ፣ ከዛው ራይት ክሊክ አረግ፣ ከዛው ዴሊት አልኩኝ። ይሄው እንደምታዩት እዚህ ጋር ኤክስ ያመጣል ማለት ነው። አሁን ሺፍትን ሳልጫን ዝም ብዬ ዴሊት ብል ይሄው እንደምታዩት ዝም ብሎ ይጠፋል። ኦኬ አያችሁ፣ ዝም ብሎ ይጠፋል። ዝም ብሎ እንዳይጠፋ ደግሞ አንዳንድ ጊዜ እንዲጠይቃችሁ ፕሮፐርቲ ላይ ገብታችሁ እዚህ ጋር ዲስፕሌይ ዴሊት ኮንፈርሜሽን ዲያሎግ አለ፣ እቺን ተጫናት ማለት ነው። አንዳንዴ ስታጠፉ ዝም ብሎ እንዳያጠፋ ያለ ፈቃዳችሁ እቺን ሪሳይክል ቢል ላይ ራይት ክሊክ ታደርጋላችሁ። ከዛው ፕሮፐርቲ ከዛው እቺን ዲስፕሌይ ዴሊ ኮንፈርሜሽን ዲያሎግን ስትነኩ ያለ ፍቃዳችሁ እንዳይጠፋ ያደርጋል ማለት ነው። እሺ ሪስቶር ላድርገውና ያሁኑን ፋይል ያ ማለት አሁን ለምሳሌ ይሄን ነበር አሁን ዴሊት ያደረኩት። ይሄው ድጋሚ ራይት ክሊክ ዴሊት ላድርግ። ይሄው አሁን ጠየቀኝ ማለት ነው። እዚህ ጋር ያያችሁ አር ዩ ሹር ዩ ዋንት ቱ ሙቭ ዚስ ፋይል ዩ ዋንት ቱ ሙቭ ነው የሚለው ዩ ዋንት ቱ ሙቭ ዚስ ፎልደር ቱ ዘ ሪሳይክል ቢን ነው የሚለው። ወደ ሪሳይክል ቢን ለማስገባት ነው። የስ ካላችሁ ያው ሪሳይክል ቢን ያስገባል። በሺፍት ኤንድ ዴሊት ጊዜ ግን የሚመጣውን ታላችሁ። አሁን ሺፍትን ነካው ከኪቦርድ ላይ ከዛው ራይት ክሊክ አርኩኝ እዚህ ላይ ከዛው ዴሊት ነካው። አያችሁ አሁን ምን አድርገ እዚህ ጋር ኤክስ አርጎ ፎልደሩ ላይ አር ዩ ሹር ዩ ዋንት ቱ ፐርማነንትሊ ዴሊት ዚስ ፎልደር አለ። ፐርማነንትሊ ያለ የስ አልኩት። አሁን ሪሳይክል ቢን ብገባ አላገኘውም ማለት ነው ያ ፎልደር ያው የለም። ስለዚህ ፐርማነንትሊ ዴሊት ያደርጋል። መጠንቀቅ አለባችሁ። አንለስ እናንተ በጣም የምትፈልጉት ፐርማነንትሊ መጥፋት የምትፈልጉት ፋይል ካልሆነ በስተቀር እንደዛ ማድረግ አይጠበቅባችሁም ማለት ነው። ውድ ተመልካቾቼ ለዛሬ ያስኩት የ8ኛው ክፍል የዊንዶውስ ኦፕሬሽን እና ቴክኒክ ቲዩቶሪያል ይህን ይመስል ነበር። በቪዲዮው በትምህርቱ እንደተደሰራችሁ እምነት አለኝ። እኔ አጥብቄ የምነግራችሁ ነገር ይህን ቪዲዮ ፓውስ እያደረጋችሁ ኤክሰርሳይዝ በደንብ አድርጉ ማለት ነው። የኮምፒውተር ትምህርት በብዛት ኤክሰርሳይዝ በማድረግ ነው የሚገባው ማለት። ስለዚህ ሞር ኦፍ ኤክሰርሳይዝ አብዙ እያልኩኝ ቻናሉን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ቪዲዮ ላይክ ካላደረጋችሁ ላይክ እያደረጋችሁ ይህንን ቪዲዮ ዋትስአፕ ላይ፣ ቴሌግራም ላይ፣ ኢሞ ላይ፣ ፌስቡክ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ሼር እያደረጋችሁ ሌሎቹም የእናንተ እህት ወንድሞች እንዲጠቀሙ አድርጎላችኋለሁ። አብረን ስለነበረን ቆይታ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብት፣ ቸር ያቆየን።